በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶ ነው። ብር ስኳር የ15 ብር ቡና፣ 10 ብር ስኳር የ15 ብር ቡና፣ 10 ብር ስኳር የ15 ብር ስታር፣ 10 ብር ዳግም ብስኩት የ15 ብር ስታር። ለኔም ቢሆን ሴቶች ያሉበትን ምርጥ ክለብ ውሰደኝ። ክለብ ሌሊቱን ሙሉ ተኝቷል ብለህ እንደፈለክ ስትፈሳብኝ ስታንጣጣው እንደ ቦምብ ስታጨው አደርክ። እንዴ ማንዬ ላይፋችንን የምንቀይርበት ያበደ የቢዝነስ ሐሳብ ነው ይመጣልኝ። በፈጠረ ለተኛበት ሁሌ የማይሆን ሐሳብ እኮ ነው የምታመጣው። ያኔ ለኮሮና ትዝ ይልሃል ማስክ ሸጠን ሀብታም እንሆናለን ብለህ ይሄው እስካሁን ተጎልቷል። ማስክ ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያውቁኛል አያውቁኝ የሚለውን ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶ ነው። ጀምሩ። ሴዶ አየሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የሬቢስ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉርብትና ራሱ አያስፈልግም። ውሻ ምን ቆሻሻ ፀጉርሽን ለምንድነው ግን ስትደባደቡ ማለት አንዳንድ ሰው የእናንተን በጣም ታናሽ ስታገኙ በጣም ሕፃን የሆነ ታናሽ ልጅ ነው ታገኙ ልክ እኩያችሁ ግን ሲሆን እንደዚህ አትሉ። እኩያችሁ ስትደባደቡ ትይዙትና እሱ እንደናንተ ማን ነው የሚከፍለው? ድንች ይከፍላል። ለምን እኔ? ምክንያቱም አንተ ብቻ ነህ ኪስ ያለ። ኪስ የለኝም እኮ። ያ ምንድነው ታዲያ? ጋሼ አቤት። ና እስኪ ጌታዬዋ ናማ። ምንድነው አክስቴ? ናማንካ እቺ የ10 ብር ስኳርና 15 ብር ቡና ቶሎ በል። ይቆይ ትጫውቆ ነው። ቶሎ በል ገዝተልኝ። ስመጣም ማረግልህን አታውቅም። ታዲያ ቶሎ ና እሺ። ቶሎ በል። የ15 ብር ቡናና አንተን ነው የምጠብቀው። ቶሎ በል። የ10 ብር ስኳር የ15 ብር ቡና፣ 10 ብር ስኳር የ15 ብር ቡና፣ 10 ብር ስኳር የ15 ብር ስታር፣ 10 ብር ዳግም ብስኩት የ15 ብር ስታር። እንደውም ሆነ አንተ አንተን በመጠበቅ እዳይም ማየት አለብኝ አይደለም? እዳይም ማየት አለብኝ ወይ? ብሩ ጠፋ። አውዘስ እንትን ሳይ ወደች ሲሳዩ የለም። ታዲያ ከንፈርህ ምናምን እንደዚህ ሆኖ ነው የቀለው። አሬ ማማን ሾሎጂስተር ሰጠኝ ነው አሁን እዛ ጋር አግኝቼው መንገድ እሱ ላንተ ሰጥቶ ብሬን በልተው ነው እንጂ አንተ ከካም ናግባና እኔ አቋል ብለው ናግባሻውን ችግር የለውም። ናግባና ልመችኝ አልመታም ናግባ እና ታደሱ ምንድነው ይሄ መሸጎሪያ ነው። አልመታም ናግባ የቤት በቁልፋር እንደምሸጎረው ልመችኝ ናግባ እኔ ምንሽ
ቆይ ምን ሆነሽ ነው እንደዚህ ፊትሽን የጣልሽው? በቃ ህፃን ነሽ፣ እንደ ህፃን ነው የምትሆኚው። ሁል ጊዜ ህፃን ነሽ አንቺ። እኔ በጣም ትልቅ ሰው ነኝ፣ ግን እሱ ምንም አይታየውም። እንዴ ለዚህ ብቻ ነው ብሎክ ያደረገሽ? አዎ እኔ ሁሌ በሄድኩበት አንቺ ትልቅ ሰው ነው የምባለው። አንተ እንደዚህ አይነት ጸባይ አይተህብኝ ታውቃለህ? ምን የህፃን ባህሪ? ኧረ እኔ አይቼብሽ አላውቅም። በቃ ሁሌ ይቆጣል ምናምን። እሱ ነው ጉድ እኮ ነው። እኔ የምልሽ እቺ ነገር ግን እንዴት ነው ትጣፍጣለች እንዴ? እምባያት እቺ ኧረ እንኪ በቃሽ፣ እንኪ ኧረ ሰው ምን ይልሽ? አታልቅሽ በቃ በስመ አብ እርጅ አንቁረጥኝ ከንፈርህን አደረገ። በቃ አልቆረጥከው። ምን ባረግልህ ደስ ይላል? ለኔም ቢሆን ሴቶች ያሉበትን ምርጥ ክለብ ውሰደኝ። ክለብ እዚህ ጋር ስማ ለሊቱ ሙሉ ተኝቷል ብለህ እንደፈለክ ስትፈሳብኝ ስታንጣጣው እንደ ቦምብ ስታጨዋደርክ እንደ ዲም ላይ። እሺ አሁን እንኳን ነፍቷል፣ ተነስተህ ወጥተህ አታራም እንዴ? ስማ አሬን እኮ በፈስ ጨረስኩ እኮ። ስማ ሽንት ቤት ውስጥ ጦር አለ ተባልክ እንዴ ወንድሜ? እኔ እኮ ወዴን ነፋኝ እኮ ወንድሜ። አፍንጫ የሚያቃጥል ፈስ ትፈሳለህ እኔ ላይ። ምነው አይደብርህም እንዴ አንተ? ለሊቱ ሙሉ እንደዛ አይሆንም። ዱው ምን ድምፅ ነው የምሰማው? እኔ ከውጭ መስሎኛል እኮ። እንደፈለግካ ገኔን አግማማከኝ እኮ። ቤቱን ጪስ በጪስ አረኮ እኮ ወንድሜ። እኔ አላሳዝንህም እንዴ? ማታ በቆሎ አትብላ ስል ሰው አትሰማም። ጠዋት ተነስተህ ጎንፎ በቆሎ ነው የምትበላው። ከዛ ማታ እኔ ያንተ ጪስ መሰብሰቢያ ነኝ እንዴ ወንድሜ? ቢምቢ የሚገል ፈስ ነው የምትፈሰው። እኔን ደግሞ ልትገለኝ ነው እንዴ? ስማ እኔ እኮ ወንድም እኮ ነኝ እኮ። እኔ አላሳዝንም? አፍንጫዬን ልሰባብረው ነው እንደ ሸንኮራ። ስማ ከዚህ በኋላ እዚህ ቤት ውስጥ እንዳትመጣ ይሆና። ቁልፉንም መልስልኝ። እኔ ያንተ የፈስ መናሪያ አይደለም። ቁልፉን መልስ። ከዚህ በኋላ አይኔን ማየት አልፈልግም። አሁን ራሱ ተነስተውታል። ጃንጆ ልታራ ነው እንዴ? ምን እየተወራ ነው? ምን እባክሽ ፋዘር እኮ መኪና በእናትሽ ኧረ ገዝቶ ሊመርቅ ነውና ተጠርተሻል። ገዝቶ ነው። ባለፈው እዚህ ታች ሰፈር አንድ የህዝብ ባስ ቁልቁለቱ ተዘቀዘቀ በለኝ። አይደለም ተንደርድሮ ሄዶ አይገርምም እንደ እግዚአብሔር በእናትህ አለቁ በለኛ። ኧረ ማንም አላለቀም። ፍሬን ይዞ እንደው ፈጣሪ ምረርቶ ተረፉ። ሁሉም አልሞቱም። ማንም የሞተ ሰው የለም። ኧረ ማንም አልሞተም። ያንቺ ምንድነው? የምን ሞት ነው የምታወራው? ራስ የላትም። ነጽቅ ሴሬስ አሳጥብ መሸጫ ጭውውቱ እንደተመለከታችሁት ነው። ማንም የሞተ የለም። ገበያውም አልደራም። የቀርቁብም አልጣልኩም። ነገ ግን ሌላ ቀን ነው። አቤት። ዘበኛ ትፈልጋለች? እንፈልጋለን። እንግሊዘኛ ትችላለህ? ምን ሌባው ፈረንጅ ነው እንዴ? እንግሊዘኛ ወይ ማንዬ ላይፋችንን የምንቀይርበት ያበደ የቢዝነስ ሀሳብ ነው ይመጣልኝ። በፈጠረ ለተኛበት ሁሌ የማይሆን ሀሳብ እኮ ነው የምታመጣው። ያኔ ለኮሮና ትዝ ይልሃል? ማስክ ሸጠን ሀብታም እንሆናለን ብለህ ይኸው እስካሁን ተጎልቷል ማስኩ። ያ እኮ ያለፈ ታሪክ ነው። ያውኑ የምርም ላይፋችንን የሚቀይር ነገር ነው የሚሆነው እያልኩ ነው እኮ። ምንድን ነው? እሺ አዲስ የመጣ ቫይረስ አለ አይደል? ሃንታ ቫይረስ። ይኸው ከቫይረስ አትወጣም። ለሱስ ምን ማስክ እንሽጥ? አይደለም ቫይረሱ በሽታው ያለበትን ሰው ጸዳጅ ከነካ ስለሚተላለፍ ልዩ የሃንታ ቫይረስ ዳይፐር ብናመርትስ?
አንተ ራሱ ምን ሆነ ነው? እናትህ ሰላም ነው አባት? አይደለም እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለኩኝ ነበር 09 ቆይ ሌላማ አለ ቆይ ታብሽ እንደዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ 09 አተ ተግኑ ኧረ እባክህ አታካጨብጠኝ። ኧረ ስራዬ ልስራበት። ኧረ እባክህ በፈጠረ ስማ ሙሉ ብሎክ የቤት አባወራ ወቀሳ አቅርቧል። አንገል ልንገርህ ከዚህ በኋላ አንተንም ማስወጣ ከዚህ ግቢ እንዴ። አንድ የቤት ሰራተኛ ተኛ፣ እሺ፣ ሁለተኛ፣ ሶስተኛ ችግር የለውም። ሙሉ ብሎክ ትጮምዳለህ። ማን አንተ እንዴ? ምን ሆነ? አትንካኝ ነኝ። አይ ጋሽ እንደዛ አይደለም። ምንድነው? ያ ተረጋጋ። ትምህርትም ታንተ ያልሳልሻል አልቀርም። ተበቃም ሆነ እናቴ። አሁን ኮፊ ሾፕ ቢሆን አንድ ሰው ቡና ሲጠጣ ሄዶ ይናገራል። አሪፍ ነው ሲል ሌላው ይመጣል። ከዚያ ደግሞ ሌላ ይዞ ይመጣል። ማውዝ ተማውዝ ነው የሚባል አድቨርታይዝ ማርኬቲንግ ምናምን ልታስተምረኝ ነው? አሁን በለበለ ታው እንጂ ታንተማ ይሻላል። አስፋላ አሁን እዚህ ምን ላድርግ? አንድ ብሎክ ነው በዲያለቃለ አንድ መታለሁ። ሄዳ ትናገራለች። ሁለተኛ ፍሎር ትመጣለች። አንድ መታለሁ እያለ እስከ 3 እስከ 4 እስከ 5 እስከ 6 አይደለም። እኔ ደግሞ በተፈጥሮ እዚህ የተባረኩ ነኝ። አይደል? የተባረከ ከነ መባረክ ትወጣለህ ከዚህ ግቢ። እኔ በቃኝ። አሁን እንጂ ጋሹ እንደዛ አትበል። ምንድነው ለኔ ስራ ልትመታብኝ ነው? ደሞዛቸውን ነው የሚሰጡኝ። ደሞዛቸውን ጋሽ ተደሞዝም ወዬ ይሉኛል። ምንድነው? ኧረ ጋሹ በእውነት ጋሹ ያዝ ዝም ብለህ እኔ የምልህ ጋሹ አይጠቅሉ እኮ ነው ቲፕሽ እኮ ዋናዎቹ ስለሚመጥብኝ እንጂ ቆይቷል ማባረርሽ። ያረዳለች ግን ነው እኔ የምልህ እዛ ያ ከረፈፍ ያለበት አለ ብሎክ 9 የፊት ለፊቱ እዛ ድንቄ እንዲሁ ከረፈፍ የሆነ ልጅ ነው ያለው። ምንድነው የምታደርግልኝ? እዛ ብታየው ቅርብ ጊዜ እዛ ዞር ስል ያናጠናጡ እንዴት ያሉ አበባ የመሰሉ ችኮች ገብተዋል። ሰራተኞች ታስቆበልልኝና እዚህ ነው የሚቀጥርልኝ። እንደዚህ ወየላሉ እንት ጨምራለህ ከደሞዛቸው። ኧረ ችግር የለም። ቆይ ያረዳልኝ ሁሌ አይ ጋሽዬ